ኤሊና ጥንቸል። እሷ ወደ እኔ አቅጣጫ ከሩቅ ሲመጣ እንዳየሁት ተጣድፌ የፊቴን አብዛኛውን ክፍል በስካርፌ ሸፈንኩ። ፊት አሸፋፈኔ ክፉኛ መደንገጤን አሰብኩ ይሆን? አይ ባላየ ዞር ብዬ ቀድሜ እንዳሰብኩበት ሁሉ ሸፈን ብል ይሻል ነበር። አስጠጣ። አጠገቤ ሲደርስ በድንገት የእርምጃውን ፍጥነት ቀነሰ። ምድጃው የያዘውን ቋሚና ድፍን የብረት ጠረጴዛ እንዲከልሉኝ ሆኜ በፍጥነት ጎንበስ አልኩና ቀድሞ ተስተካክለው የተቀመጡ ፌስታሎችን ማንኮሻኮሽ ጀመርኩ። አይቶኝ ይሆን? እንደው አስታውሶኝ ሲሆን? አውቆኝስ ቢሆን? ባጎነበስኩበት ብዙ ቆየሁ። ወገቤን አመመኝ። ብዙ እግረኞች ወደ እኔ እየተገላመጡ በሁለቱም አቅጣጫ በጥድፊያ ይራመዳሉ። ስንት ገበያ አመለጠኝ። ዋናው የሽቀላ ሰዓት የባከነብኝ። የታባቱ በቃ ቀና ልበል። ቀና እላለሁ። የቅድሙ ቦታ ላይ ቆሞ ይሆን እንዴ? እኔ መሆኔን ለማረጋገጥ በትዕግስት ቆሞ እየጠበቀኝስ ቢሆን? ትንሽ ልታገስ ይሆን? አይ የመጣው ይምጣ፣ ቀና ልበል። ቀና አልኩ። እፎይ፣ ድራሹ የለም። ወደ ግራ ስዞር በሰፊው የእግረኛ መንገድ ላይ ያለ ከልካይ እየተኮፈሰ ሲሄድ ከጀርባው አየሁት። በአካሄዱ ውስጥ ያለው መዝናናት ሲያስቀና፣ ስለሚሄድበት ቦታ እያሰበ የሚጨነቅ አርፍዶ የሚጣደፍ አይመስልም። በግድ የለሽነት የሚነጥርበት ቀይ ስኒከር ጫማው ከሩቅ ያበራል። ኑሮ ያላቆሳቆለውና ደንዳና ገላውን የሸፈነው ሸሚዙ በምሽት ንፋስ ይውለበለባል። እሱ ምን አለበት? ይሄኔ እኔ ቀን ሙሉ ግሬ እስኪንቀጠቀጥ ቆሜ ከስንቱ ልጋጋም ተቧጭቄ የማጠርፈውን የዕለት ገቢን ሁለቴ ሳያስብ ማኪያቶና ኬክ ላይ ሊያጠፋ እየሄደ ነው። የዛሬን ያድርገውና አጀማመራችን አንድ ቦታ ነበር። አንድ ትምህርት ቤት፣ አንድ ብላክቦርድ፣ ተመሳሳይ አስተማሪዎች። ከዚያ በኋላ ያለው መንገዳችንና ፍጥነታችን ግን ለየቅል ሆነ። እኔ ኤሊ፣ እሱ ጥንቸል ሆነን። በልጅነት ደጋግሞ የተነገረን ተረት የሰማ ሰው ጥንቸል ስትዘናጋ ኤሊ ተስፋ ባለመቁረጧ ቀደመቻት ይል ይሆናል። ግን እሱ ተረት እንጂ እውነት አይደለም። በዚያ ላይ የዛሬ ጥንቸል ማን ይደርስብኛል ብሎ አይዘናጋም። እንዲያውም ከቻለ ኤሊዋን እንዳታንሰራራ አድርጎ ረግጦ ሩጫውን እስኪጨርስ ፍጥነቱን ጨምሮ ይከንፋል። የዛሬ ኤሊም ብትሆን በመንገዷ ርዝመትና በእሷ ዝግታ ታክታ የእሷንና የጥንቸልን ልዩነት አተኩራ አይታ ተስፋ ትቆርጣለች እንጂ ማን ያውቃል በሚል ከንቱ ተስፋ በቀስታ አትሮጥም። ለምን ቢባል የዓለም ሕግ እንዲህ ነው። እንደሱ ያሉት ገና መንደርደር ሲጀምሩ የሩጫውን ማብቃት የሚያበስረው ሪቫን በጥሰው ያልፋሉ። እንደኔ ያለነው ደግሞ እድሜ ልካችንን ማለቂያ የሌለው ማራቶን ስንሮጥ እንኖራለን። እሱ አይኔ ነው ወይስ ያቺ ልጅ ራሄል ናት? ራሄል መሰለች። ካየኋት ስንት ዓመቴ። ግን እርግጠኛ እሷ ናት። ቢረሳ እንዲህ አይነት ፊት ይረሳል? እነዚያ ምትሃተኛ አይኖች እንኳን እሷ ፊት ላይ ለብቻቸው መንገድ ዳር ወድቀው ባያቸው የራሄል አይኖች መሆናቸውን አውቃለሁ። ገና ከሩቅ ስታየኝ ስካርፏን በፍጥነት ከአንገቷ ላይ ጎትታ አነሳችና በዚያው ፍጥነት ፊቷን ሸፈነች። ከዚያ ፊቷን በምድጃው ከላ ጎንበስ አለች። እንዳላያት አልፈለገችም። እንዳውቃት አልፈለገችም። ፍጥነቴን ጨምሬ አልፌያት ሄድኩ። አብሮኝ የተማረ ልጅ መንገድ ላይ ቺፕስ እርጥብ ስሸጥ አየኝ ብላ አፍራና ተሸማቃ ይሆን? ግን ምን አሸማቀቃት? እሷ ቢያንስ የኔ የምትለው መቆሚያ ቦታና ውላ የምትገባበት ስራ አነሰም በዛ እንዳሻት የምታዝበት ገቢ አላት። ከሁሉ በላይ አረረም መረረ ነገ ይህንን አድርጌ ብላ የምትጀምረው የግል ህልም የእሷ ብቻ ውጥን አላት። የኔን ጉድ አላየች።
በ24 ዓመቴ እናቴን 30 እና 40 ብር እንደምንለማመጥ አልሰማች። ርካሽ የጀበና ቡና ለመጠጣትና በየጎዳናው ላይ ያለ ጉዳይ ለመንጠራወዝ በየቀኑ የእናቴን እጅ በአፍረት እንደምመለከት ማን በነገራት? አንዳንዶቻችን የሚያስፈልገንን ብቻ ሳይሆን የምንፈልገውን ሁሉ ተሰጥቶን በርቱ ስንባል ኖረን እንኳን ተሰናክለን እንደምንቀር፣ አንዳንዶች ደግሞ ምትሃት በሚመስል አኳኋን ሲር ሲር የምትል የምንጭ ውሃን ከአባይ ፏፏቴ እንደሚያስበልጡ ማን ባጫወተናት ይለናል የሕይወት መሻው አጭር ታሪክ።